ሰላም ጤና ይስጥልን እኔ ስሜ ጫንጋ ይርጋ ይባላልው በአድማል ሳይንስ ዲግሪ ተማሪ ነኝ እና እዚህ ያለሁት መለኮዛ ወረዳ ቦረዳ ከክሻ ቀበሌ ኤፍቲሲ ግቢ ነው ግብርና ግቢ ማለት ነው እና እዚህ ጋር ላስተዋውቃችሁት የፈለኩትና የመጣሁት ከኋላ የምትመለከቱት ከ2017 ዓመተ ምህረት ከመጋቢት ወር ጀምሮ ዝግጅት የተጀመረ የቡና ችግኝ ጣቢያ ላይ ነኝ ያለሁት እዚህ ጋር አሁን ማሳያችሁ ወይም ምገልጽላችሁ እነዚህ ቡናዎች በ64 መደብ የተዘራ ሲሆን በአንድ መደብ ወደ 11 መስመሮችን ይይዛል ይሄ ማለት አንድ መደብ እስከ 1210 አካባቢ አጠቃላይ እስከ 77000 ምናምን ኦር አባብ 77000 ቡናዎችን የያዘ ነው እዚህ አካባቢ ላይ እነዚህ ቡና ችግኞች እንድፈለፈሉ ወይም እንደዚህ ችግኝ እንዲወጣ ተደረገበት ምክንያት ቦረዳ ቀበሌ ከሌላ ቀበሌያት በቡና ፖቴንሻል ያለ ቀበሌ ከመሆኑ አንፃር ተጨማሪ ደግሞ የአየር ጸባዩ ለቡና ምቹ ከመሆኑ አንፃር እዚህ አካባቢ ላይ ያሉ አርሶ አደሮች እንዳይቸገሩ እንዳይጣበቡ እነዚህን የቡና ችግኞችን ወስደው ተክለው ውጤታማ እንደሆኑ በመታሰብ ነው እና ይህ መደብ ስራው ምን የተጀመረው የካቲት አካባቢ ነው የካቲት መጋቢት እነዚህ ላይ መደቡ ስራ ነው የተጀመረው ከዛ በኋላ ሚያዝ አካባቢ ላይ ተዘርቷል አሁን ኦሬዲ ቡናው እየደረሰ ነው ያለው ቡናዎች ከሌላው ወይም እነዚህ ሎካል ካለ ቡና ባንጻር በሚታይበት ጊዜ በጣም አንደኛ በቁመት አጠር ያሉ ሁለተኛ ደግሞ ብዙ ፍሬ የመሸከም አቅም ያለ ቡና ብሪድ የሆነ ቡና ዝርያ ከመሆኑ አንፃር ነው እዚህ አካባቢ ላይ የተከሰተው ማለት ነው ማለት እየሰጠን ያለ ነው ወይም ያፈልፈልን ያለ ነው ማለት ነው እና ይሄን ይመስላል ቦረዳ ማለት ምን አይነት ቀበሌ ነው ምን አይነት እንትን ነው እንደነ ቡና ችግኞች ብላችሁ እንዳትጠራጠሩ ከዚህ በኋላ እነዚህ ነው የሚመስሉ ይሄ ከጥግ እስከ ታችኛው ጥግ ድረስ ሁሉ ቡና ነው እነዚህ አሁን እየወጣሉ አሁን ለምሳሌ እነዛው ማልች ያልሆኑ ናቸው ወይም ሸድ ያልሆኑ በላይ ላይ ምንም እንትን ያልሆኑ ሲሆን በዚህኛው ደግሞ በመናይበት ጊዜ የተሸፈኑ እንደዚህ መደብ ተሰርቶባቸው ከላይ ላይ ዝናብ እንዳያበላሽ እንደዚህ ተሰርቷል ቡናው በጣም አሪፍ ሁኔታ ላይ ይገኛል በጣም ደስ የሚል ነው ከላይ ደግሞ የምታዩት በቆሎ እነዚህ በቆሎ የመኸር ዝግጅት ነው እና ኦሬዲ በጥሩ ሁኔታ ላይ ይገኛል አረም ታርሟል ሁለተኛ ሁሉ የጨረሰ ከመሆኑ አንፃር በጣም ደስ የሚል ሁኔታ ላይ ይገኛል እኚ ደግሞ በባቀድነው እቅድ መሰረት ጥሩ የእቅዱ ግብ እየመታ እንዳለ ነው እናሳየው ይሄን ይመስላል ማለት ነው ቦረዳን ስናስጎብኛችሁ የአየር ጸባዩ ሞደሬት ቴምፕሬቸር ወይም ምቹ የሆነ የአየር ጸባይ ያለ ለኑሮ ምቹ ለስራ ምቹ የሆነ ማለት ነው የምንዘራቸው ነገሮች የምንበሽብሻቸው ነገሮች ሁሉ በስነ ስርዓት ሊበቅልና ፍሬ ሊሰጥ የሚችል አካባቢ መሆኑን እናሳውቃለን ሪፖርቱን ያቀረብኩላችሁ ያለው እኔ ጫንጋ ይርጋ ነኝ ከኔ ጋር ስለነበራችሁ ቆይታ እጅግ አድርጌ አመሰግናለሁ እነዚህን ቪዲዮዎችን በቲክቶክ በፌስቡክ እና በዩቲዩብ ላይ ታገኛላችሁ ለዩቲዩብ ከላይ ያለውን ሊንክ በመጫን ገብታችሁ እንድትከታተሉና ቻናሌንም ሰብስክራይብ በማድረግ እንድታበረታቱኝ ይጠይቃለሁ ስለነበራችሁ ጊዜ አመሰግናለሁ